አደራው ደራሲ እስክንድር ኃይሉ ከአዲስ አድማስ ጋዜጣ የተወሰደ አደራው ጸጉሬን እየተቆረጥኩ ነው። ታምሩ የወንዶች ባርበሪ ጸጉር አስተካካዩ ወሬ ይዟል። ሙግት ብለው ይሻላል ቤቱን ካከራዩት ሰው ጋር። እኔ ግን ትዕግስቴ እየተሟጠጠ ነው። ኧረ እባክህ ቶሎ በልኝ እዚሁ አልኩኩ አልኩ በብስጭት። መልስ አልሰጠኝም። ሙግቱን ቀጥሏል። ስማኝ ታምሩ ነግሬሃለሁ 2000 ብር ከበደኝ ካልክ ቃን ጠቅልለህ ውጣ አሉ አከራዩ። ታምሩ በቶንዶስ በቀኝ በኩል ጸጉሬን ለማስተካከል ዞሯል። የግራውን ሳይጨርስ ቀልቡ ስራው ላይ አይደለም። እያየም አይመስለኝም የሚያስተካክለኝ። ይባስ ብሎ ቶንዶሱን አስቀምጦ አከራዩ ላይ አፈጠጠ። ለዚህ ኩሽና 2000 ብር አልከፍልም እወጣለሁ። እሺ ይብላኝ ለርሶ እንጂ ደንበኞቼ የርኩበት ይከተሉኛል። ጥሩ ዛሬውን ውጣልኛ። ሰውዬ መጀመሪያ እኔን አስተካክለ ጨርስና ከዚያ በኋላ ትወጣለህ አልኩ ቢቸግረኝ። ሞባይል ይጮሃል። ከቀደም ጀምሮ አላነሳሁትም። ባለቤቴ ነች። ዛሬ ጠዋት ተጣልተን የተለያየ ነው። መጣላት ሳይሆን ትንሽ ግጭት ብጤ። ዛሬ ቢሾፍቱ ለስራ ሄዳለች። አዳሯን ሄደችው። መሄዱ አይደለም ያናደደኝ። በጠዋት ጎረቤታችን ወይዘሮ አማከለሽ ጋር ሄዳ እሷ ስለማትኖር ልጃችንን ከትምህርት ቤት ስትለቀቅ እንዲያመጧት አደራ ስትላቸው አበገነችኝ። እኔ አባቷ ያለው ባዳ መለመን እኔ አልችልም አልኳት። በዚህ ተናድጄ ነው በጠዋት አምባጓሮ የፈጠርኩት። አይ እኔ እኮ ያንተ ነገር አንዳንዴ አልተመቸኝም አንዳንዴ ረሳሁት ብለህ እንዳትቀርብዬ ነው ስትለኝ የበለጠ ቱጋልኩ። ረሳሁት ብለህ እንዴት ነው ልጄን የምረሳው? ደግሞስ ስራዬት አለና ነው ልጄን ከትምህርት ቤት ለማምጣት ጊዜ ያጣሁትና ያልተመቸኝ። ደላላ ሁሉ በየፊናው ድዳችን አስጠሰን አይደል እንደምንውለው? ይህን ደግሞ ጠንቅቃ ታውቃለች። በተለይ በሚጡ ጉዳይ ለአደራት በቃም ብላ እንደ ዘበት መናገር ልማዷ ነው። ይሄ በጣም ያናድደኛል። ባለፉት 6 ወራት ደግሞ በጣም በሶባታል። ምንም እድል አትሰጠኝም። መቆጣቴን አይታ መለሳለች። እሺ እንዴ እኔማ እንደ ሌሎቹ ልጆች አባቷ ቢያመጣት ደስ ይለኛል ስትል ተቃጠልኩ። እኔ ከሌሎቹ አባቶች አንሳለሁ? ብቻ አደራህን 9 ሰዓት ከትምህርት ቤት ስለምትለቀቅ ሩብ ጉዳይ ድረስላት። ብቻዋን እንዳትቀር አደራ። ያደራው ብዛት ልጄን ከትምህርት ቤት አምጥቻት አላውቅም። እንዴት አድርጌ እድሉ መች ተሰጥቶኝ? ሚጡ ዛሬ ከትምህርት ቤት የማመጣት እኔ እንደሆንኩ ስትሰማ በደስታ ፈነደቀች። ፓፒ ጓደኞቼ አባት የለሽም እያሉ ይተርቡኛል። ዛሬ አሳያቸዋለሁ ታድዬ። ወይኔ ልጄ በቁሜ ሳልሞት። ንዴቴን ለመወጣት ወይዘሮ አማከለች ቤት ሄጄ ተውት ግድ የለም ልጄን እኔ አመጣታለሁ አልኳቸው ኮስተር ብዬ። እርግጠኛ ነህ? እኔ እኮ ምንም ስራ የለኝም ተጎልቼ እኔ የምውለው ብለው መለሱልኝ። እርግጠኛ ነህ ብለው ይጠይቁኛል። ምን አይነት ጥያቄ ነው? ለነገሩ አልፈርድባቸውም። ዞሮ ዞሮ የባለቤቴ ግርፍ ናቸው። ከባለቤቴ የሰሙትን ነው መልሶ የሚነግሩኝ። እኔ አመጣታለሁ አልኩት እኮ ብዬ ጥያቸው ወደ ጉዳይ ሄድኩ። ከጧት ጀምሮ ሌላ ሐሳብ አልነበረኝም። ልጄን ከትምህርት ቤት የማምጣት ጉዳይ ብቻ። ዓለም ብትገለባበጥ ዛሬ አላረፍድባትም። ሚስቴን ዛሬ አሳያታለሁ። እኔ ነኝ ለእምነት የማልበቃው? ተሳስቻለሁ ይቅር በለኝን የማስብላት። ካፌ ቁጭ ብዬ 10 ሰዓቴን ያለው ሌላ ነገር ማሰብ አልቻልኩም።
ጊዜው ደግሞ ገና ነው። ካፌ ቁጭ ብዬ በጭንቀት ከመብከነከን ልንቀሳቀስ፣ ወደ ትምህርት ቤቱ ጠጋ ልበል ብዬ መንገድ ጀመርኩ። ሚኒባሱ 22 ጣለኝ። ትምህርት ቤቱ ቅርብ ነው። የ10 ደቂቃ መንገድ ቢሆን ነው። ገና 1 ሰዓት ተኩል ይቀራል። አይ ጭንቀት! ዝም ብዬ ነው ምሳዬን ሳልበላ በርግጌ መንገድ የጀመርኩት። ተረጋግቼ ጊዜውን መጠቀም እችላለሁ። ጸጉሬን ለመስተካከል ታምሩ የወንዶች ባርበሪ ዘዋልኩ። ጸጉሬን ለመስተካከል ቢበዛ 30 ደቂቃ ቢፈጅብኝ ነው። እስኪ እግዚአብሔር ያሳያችሁ። 22 አካባቢ በ1000 ብር የሚከራይ ቤት ይገኛል? እስኪ እናንተ መስክሩ። አከራዩ ወደኛ እያዩ ተናገሩ። ደግሞ ይሄን ጉድጓድ ቤት ብለው ነው የሚያስፈራሩኝ? ስሙልኝ ብቻ። ታምሩ በተራው የደንበኞችን ፍርድ ይማጸናል። ጣሪያው እንደ ጉድ ያፈሳል። በክረምትማ ቤቱ ባህር ነው። ስራ መስራት አይቻልም። በዛ ላይ መጸዳጃው የሰፈር ቆሻሻ መጣያ ነው የሚመስለው። መንገደኛው የሰከረው ሁሉ እዚህ ነው የሚገባበት። ለዚህ ነው 2000 ብር የምከፍለው? ያሾፋሉ። አማርኛ አይደለም እንደምናገረው። ካልቻልኩ ዕጣ ለሌላ አከራየዋለሁ። በቃ ከገባው ጀምሮ እንደዚሁ ያለ እረፍት ይጨቃጨቃሉ። በቶንዶስ ነካነካ ያደርገኝና ወዲያው ተመልሶ ንትርኩን ይቀጥላል። ከኔ በኋላ የመጣው ሰውዬ ተስተካክሎ ሄደ። እሱን ያስተካከለው ተቀጣሪ ነው። የኔ አስተካካይ ዋናው ባለቤት ነው። አይድሌ! ስልኬ እንደገና ጮኸ። ባለቤቴ ናት። እኔ ወጥቼ ማን ሊገባሉት? ባዶን ታቅፈውት ነው የሚኖሩት። እኔ እንደሆንኩ ስልኬ ይጮሃል። ወይ አንሳው ወይ አጥፋው፣ አላስወራ አልከን እኮ። ታምሩ በቁጣ ጮኸብኝ። ለሱ ብዬ ሳይሆን ሚስቴን ለማረጋጋት ስልኬን አነሳው። ለምንድን ነው ስልኬን የማታነሳው? ተጨንቄ ልሞት ነው አለች ሚስቴ። ሳይለንት ላይ አድርጌው ነው፣ ሁሉም ነገር ሰላም ነው ብዬ ዋሸው። ደረስክላት? 9 ሰዓት ሆኗል እኮ። ላፍታ ቃላት ጠፉኝ። ደርሼላታለሁ። ከሩቅ እያየኋት ነው። ሌላ ውሸት። ሚጡን አየሃት? እርግጠኛ ነህ? ልጄ ትጥፋኝ እንዴ? ጀመርሽ ደግሞ። በይ ቻው ቻው ቻው። ስልኩን ዘጋሁባት። አቅርባት ላናግራት ብላ ጉዴ እንዳይፈላ። ሰዓቱ ግን አስደንግጦኛል። 9 ሰዓት እንዴት ሄዷል ባካችሁ? ብድግ አልኩ። ፊቴን በመስታወት ስመለከት ሌላ ድንጋጤ ተጨመረብኝ። ጸጉሬ ግጥብጥብ ብሏል። ከግራና ከቀኝ መድምዶኛል። ከፊት ያለውን አልነካውም። ከበስተኋላ ደግሞ ጀምሮ ትቶታል። የባላገር ልጅ ባለቁንጮ አድርጎኛል። ተራ የሚጠብቁ ደንበኞች በሳቅ ሲጉተመተሙ ደምስሬ በንዴት ተገታተረ። ስማ እንጂ ትቀልዳለህ እንዴ? ምንድነው እንደዚህ ገጣጥመህ የተውከኝ? አልኩ በቁጣ። አጀሬ ሊደነግጥ ነው። ታገሳ፣ መቼ ጨረስኩ? መልሶ እኔን ተቆጣኝ። ከ1 ሰዓት ተኩል በላይ እዚህ ጎልተኸኝ ነው ታገሰ የምትለኝ? ገንዘቤን ከፍዬ እኮ ነው የምስተካከለው። እዚህ እኮ ቁም ነገር ነው ያዝነው። መታገስ ካልቻልክ መሄድ ትችላለህ ብሎኝ ቁጭ። ሰዓት አልፎብኛል። መሄድ አለብኝ። ግን እንዴት ነው እንደዚህ ሆኜ የሚሄደው? ተቀጣሪውን ጸጉር አስተካካይ እንኳን ጨርስልኝ እንዳለለው አዲስ ደንበኛ ይዟል። አሳዘንኩት መሰል። 20 ደቂቃ ይስጡኝ፣ ቀጥዬ እርሶን አስተካክሎታለሁ አለኝ። 20 ደቂቃ? አንድም ደቂቃ የለኝም። ልጄ የትምህርት ቤት ደጃፍ ብቻዋን ቀርታ ቁልጭ ቁልጭ ስትል ታየኝ። የሚስቴም ቁጣ ፊቴ ድቅና አለብኝ። ደግሞም ልክ ነች። ለማስረዳትም ይከብዳል። ለመውጣት ኮቴን ከተሰቀለበት አወረድኩ። ሂሳብ አለ ይሄ የማያፈር ሰውዬ። ብልጭ አለብኝ። ቶንዶሱን ቀምቼ አናቱን ብለው ደስ ባለኝ። ሳፈጥበት በቃ ግድ የለም ዛሬ ምሬሃለሁ
አለ። የማን ነው ደረቅ? አከራዩ ይስቃሉ። አይታምሩ ደንበኞቼ ሄድኩበት ይከተሉኛል ስትል አልነበረም እንዴ? እስኪ ሰውዬ ሲከተልህ እናያለን ሲሉ አንጀቴን አራሱኝ። ከኪሴ የቢዝነስ ካርዴን አውጥቼ ለአከራዩ ሰጠኋቸው። ጋሼ ካርዴን ያዙ፣ ደላላ ነኝ፣ ቤቱን ዘንጠው በ3000 ብር አከራይሎታለሁ አልኳቸው። እግዚአብሔር ይባርክ ልጄ፣ የሞላጫ 2000 ብር አልከፍልም ሲል 3000 ብር የሚከፍል ተገኘልኝ። ታምሩ ሰማ፣ 3000 ብር በነፃ ባስተካከልኩ ጠላት ትሆነኛለህ፣ ሁለተኛ ዘይት ድርሽ እንዳትል አለኝ ታምሩ። መልስ ለመስጠት ጊዜ አልነበረኝም። ወጥቼ እየከነፍኩ ወደ ልጄ ትምህርት ቤት ዳገቱን በሩጫ ተያዝኩት። በራሴ በጣም ነው የተናደድኩት። ባለቤቴ የፈራችው ደረሰ። የአንድ ቀን ፈተና ማለፍ አቅቶኝ እንደዚህ ልውደቅ? ትምህርት ቤት ደጃፍ ስደርስ ተማሪዎች የሚሄዱባቸው ሚኒባስ ታክሲዎች፣ የቤት መኪናዎች ቆመዋል። ግራ ተጋባሁ። ያረፈድኩ መስሎኝ ነበር። ሳይ ግን ተማሪዎቹ ገና አልወጡም። ቁና እየተነፈስኩ አንዱን ወላጅ ስጠይቅ 9 ሰዓት ተኩል ነው የሚለቀቁት፣ ገና 15 ደቂቃ ይቀራቸዋል አለኝ፣ ጸጉሬን በመገረም እየተመለከተ። እንዴ ሚስቴ 9 ሰዓት ነው የሚለቀቁት አይደል እንዴ አለችኝ። ፈንጠር ብዬ ልጄን መጠበቅ ጀመርኩ። ጎረቤታችን ወይዘሮ ማከለች ቱስ እያሉ ከቻይሉ መሰላችሁ? ወይዘሮ ማከለች እዚህ ምን ይሰራሉ? እኔ አመጣታለሁ ብዬዎት አልነበረም እንዴ? ብያፈጠጥኩባቸው። ኧረ እኔ ሾላ ገበያ እየሄድኩ ነው። ደግሞ ገበያ ማትጂ ብለህ ልትከለክለኝ ነው? ሆሆ ብለው ተሞጣሞጡብኝና መንገዳቸውን ቀጠሉ። ልቤ ግን አላመናቸውም። 9 ተኩል ላይ ተደወለ። ልጆቹ አንዴ ግር ብለው ወጡ። እኔም እንደ ሌሎች ወላጆች በጉጉት ሚጡን ፍለጋ አይኔ ወዲያና ወዲህ ቃኝ ጀመር። ከሩቅ አየኋት። ጓደኞቹ አጅበዋታል። ለምን እንደሆነ ገባኝ። አባቴን ላሳያችሁ ነው ጨዋታው። እጄን ሳወዛውዝ አይታኝ ፓፒ አሁን አባቴ እያለች እየሮጠች መጣች። ጓደኞቿ ይከተሏታል። እኔ ጋር ስትደርስ ፊቷ ተቀይሮ ሽምቅቅ አለች። ጓደኞቿ መሳቅ ጀመሩ። ልጄ ደግሞ ማልቀስ። ፓፒ መሆንክ ጓደኞቼን አንተን ላስተዋውቃቸው ብዬ እንደዚህ ታዋርደኛለህ? ጸጉር ምንድነው? ምን መልሳለኝ? እኔማ ዛሬ ብዙ ነገር አስቤ ነበር። ከልጄ ጋር አሪፍ ጊዜ ልናሳልፍ፣ ኬክ ልጋብዛት፣ ጊዮን የልጆች መጫወቻ ቦታ ልወስዳት ነበር ሐሳቤ። ነገር ሁሉ ተበላሸ። ሚኒባስ ታክሲ ውስጥ ግማሹ ሲስቅብኝ፣ ግማሹ ሲጠቋቁምብኝ እንደተሳቀቅኩ ሰፈር ደረስን። ቤት ስንገባ ሚጧ ኩርፋ ቁጭ አለች። እኔም ይውጣላት ብዬ ዝም አልኩ። ቀስ እያለች እየሰረቀች ታይን ጀመር። በመጨረሻም መሳቅ ጀመረች። እኔንም አሳቀችኝ። አየልጅ ነገር የገጠመኝን አወራኋት። ለሷ ከሚረፍድባት የሀገር መሳቂያ መሆንን እመርጣለሁ። አቅፋ ሳመችኝ። ከእንግዲህ ወዲያ ከትምህርት ቤት አንተ አምጣኝ አለችኝ። ከእንግዲህማ አባትነቴን ማንም አይነጥቀኝም። እንደማመጣት ቃል ገባሁላት። ልጄ እንደተኛችልኝ ሚስቴ ጋር ደወልኩ። እንዴት እንዳናደደችኝ! 9 ተኩል የምትለቀቀው ልጄን 9 ሰዓት ብላ ተዋሸኛለች። ያረፍዳል ብላ እኮ ነው ጸጉሬን በአግባቡ የምስተካከለውን። ወይኔ የሀገር መሳቂያ ሆንኩ እኮ። ቁንጮ በአሁን እድሜ ሚስቴ ስልኳን አታነሳውም። ይበልጥ ተናደድኩ። ደግሞ ረስቼው ይባስ ብላ ወይዘሮ ማከለችን መላኳ። እሳቸውንማ ቆይ ብቻ
ልክ ልካቸውን የምነግራቸው። ብድግ ብዬ ቤታቸው ሄድኩ። ፋታም አልሰጠኋቸውም። እንደገባሁ ተንጣጣሁባቸው። የሰው ትዳር ሊያፈርሱ ነው በማያገባውት ገብተው የሚበጠብጡት? ምን ያላልኳቸው ነገር አለ? ወረድኩባቸው። ዝም ብለው አዳመጡኝ። ቁጭ በል ልጄ፣ የምነግርህ ነገር አለ። ፊታቸውን ቁምጭጭ አደረጉ። ባለቤትህ ቢሾፍቱ ሄደችው ለሥራ አይደለም፣ ዝቋላ ጠበል ልትጠመቅ ነው። የምን ጠበል? ታማለች እንዴ? አዎ 6 ወር ሆናት ከታመመች። ሐኪም ከእንግዲህ 3 ወር ብቻ ነው የቀረሽ ብሏታል። ዓለም ተገለባበጠብኝ። የልጇ ነገር ጨንቋታል። አደራው ላንተ ብቻ አይደለም ለእኔም ነው ልጄ። በድንጋጤ ደነዘዝኩ። ቤቴ ገብቼ ልጄን አቅፌ ጣራውን እያየሁ ተኛሁ።